እራት በልተን ተጫውተን ደስ የሚል ወይን ጠጥተን ምናምን ነው ያሳለፍነው እና ማለት ያልተለቀቀ ቪዲዮ አለ ነው አልገባኝም። አየሽ ወይ ነገር በኢየሱስ እንደዚህ አይነት ፋይል ነግረሽ ያውቃል። እንደዚህ አይነት የራቁት ፎቶ እና የራቁት ቪዲዮ ይዘሽ ጉድ ቤተሰብ ሩታዬ የአቶ አሸብር የራቁት ቪዲዮ ወይም ደግሞ ፎቶ ያዘችበት። ሄርሜላ ያቃል ወይ የራቆት ፎቶ እንዳያሽበት ያቃል ወይ ብላ ጉዷን ጠየቀች ማለት ነው። አወቀ አላወቀ ምን ሊያመጣ ነው? ምን ሊያመጣ ነው? ለካ ጋሽ አሸብርዬ ራቆቱ ነው ከፓንት ጋር ነው ወደዚያ የወረወረችኝ ያለው ለካ አውቆ ነው ቤት ኧረ ምን ጉድ ነው ቤተሰብ! ኧረ ምን ጉድ ነው! ውድ ተመልካቾቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። እንግዲህ እቺ አይኔ ያውጣ የፈለገው ነገር ብታሳይኝም ተስፋ ቆርጬ ከጋሽ አሸብር አርቅም ብላ ደረቷን ገትራ ነው የተከራከረቻት። ባይሆን አንቺ ከህይወታችን ውጭ ያለቻት እኮ ለሩታዬ ማለት ነው። እውነትሽን ነው። በጣም ነው እንዴ ከእናንተ ህይወት የምትወጣው ሩታ? የምታስወጣሽማ አንቺ ነሽ። አንቺ እንደ ቁንጫ እንደ ሙጃሌ እንደዚህ በመርፌ ተፈንቅሎ እንደሚወጣ ታስወጣሻለች። ለማንኛውም ላይክ እያደረጋችሁ የዛሬው ደግሞ የከፋ ነው፣ ጫን ያለው ነው። ቤተሰብ የጋሽ አሸብር ሱቅ ቱቱቱቱቱ እንደው ማስቅ ነገር ነው፣ እውነት ለመናገር ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ይብዛልኝ። ላላ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቤተሰብ እንግዲህ ተመልሼ መጥቻለሁ እንጂ አሁን ነው ቪዲዮ የለቀኩት ማለት ነው። እንደዚህ አይነት የሆነ ዱበዳ እንደዚህ አይነት የሆነ መርዶ ነገር ሳገኝ ከቻልኩላችሁ እናንተ ሩታዬ ቀበጧ ጀግኒቷ አንበሲቷ ማለት ነው የጋሽ አሸብር የራቆት ፎቶ ወይም ደግሞ ቪዲዮ የያዘችበት ጉድ ያዘችበት። ለምንድን ነው ያሽው? እንደዚህ አይነት ለማስፈራር ምን ሆነሻል? ልባህሌ እኮ ነው አለቻት። ልባህሌ የልጅ አባት ፎቶ እኮ ነው። ምን ሆነሽ ነው? አንቺ ግብስ ሴትዮ ማለት ነው። እንደ ምን ቢያረጉሽ ነው የሚገባሽ? እንደ ሩታዬ እኮ አቃጥላ ድፍት ልታረጋት እኮ ነው። ተቃጥላለች። አልሞት ባይ ተጋዳይ የሚባለው እንደ ሄርሜላ አይነቱ ነው። ውስጧ እያረራ ላለማስነቀት እጅ ላለመስጠት ግን የምትላት ነገር ሰምታችኋል አይደለም? የፈለገው ነገር ብታሳየኝ እንኳ አብርሃምን ወደዋለሁ፣ አፈቅረዋለሁ። በጣም ነው እንዲወደድሽው። ችግሩ አይወድሽም፣ አይፈልግሽም። የማይፈልግሽን ሰው እየጎመጀሽ ትኖሪያታለሽ አለቻት ማለት ነው። ከዚህ በላይ ሞት አለ? ቤተሰብ ሞት አለ ወይ? የማታገኘው ሰው እየጎመጀሽ ለአጭሽን እያዝረከረክሽ ትኖሪያታለሽ። እኛ እንኳ ደስ የሚል ምሽትን ያሳለፍነው ወይናችን እየጠጣን እንዴት ነው አናምርም? ከሱ ከኔ ተለጥፎ አለቻት እኮ ሩታዬ። መልካም መቃጠል፣ እውነት ውሽሚትዬ ሄርሜላዬ መልካም መቃጠል። እንግዲህ እናንተዬ ምን ጉር ነው የምንሰማው በዚህ ሰሞን? እንግዲህ ጫን ያለው ቪዲዮ ነው እየሰሩ ያሉት ማለት ነው። መቼም ብያጾሙ ነው አይደለም። ደግሞ እኮ እውነት መስሏችሁ አንዳንድ ጅሎች ማለት ነው። እንዴት የልጅሽ አባት ቀረጭሽው? እንዴት ራቁቱ ልትቀርጭ ቻልሽ? እናንተ በጣም ነው እንዴ ተጃጃላችሁት? በጣም ነው እንዴ ጅል የሆናችሁት ማለት ነው። ምን ነው ድራማ እናንትን ተምታቶባችኋል እንዴ? እየተምታታባችሁ ነው። እውነት ለመናገር በደንብ ካደመጣችሁት ቪዲዮ እኮ የአብርሃም ድምፅ የሚሰማበት ቦታ ላይ አለ፣ ልክ መግቢያው ጋር ማለት ነው። እስኪ ተመልሳችሁ ግቡ። አረ እንደውም አሁንም ራሱን ቁርጭ ባመጣሁት ቦታ ላይ የአብርሃም ድምፅ ይሰማል የሆነ ቦታ ላይ ማለት ነው። እንደው ደንግጣ ሩታ የሆነ ቦታ ላይ የምታወራው ነገር ጠፍቶባት ነበር ማለት ነው። ስለዚህ እውነት አሁን ሩታ የአብርሃም የራቆት ቪዲዮ የያዘችበት ወይም ደግሞ የራቆት ፎቶ ያነሳችሁ መስሏችሁ አንዳንዶቻችሁ የምትሽለጠለች እንዴት አድርገሽ ነው ግን ቪዲዮ እና እንዲያው ፎቶ የቀረችው?
ጅል አሁን በእናንተ የተነሳ እኮ ነው እኛን የምንሰደበው ማለት ነው። ጅሎች፣ ስራና ድራማ የማይገባችሁ ደነዞች ማለት ነው። ለማንኛውም ሩታዬ ሂጂበት፣ የኔ ቀበጥ፣ የኔ አንበሳ ማለት ነው። በደንብ አድርገሽ እያቃጠልሻቸው ጠላቶችሽን ማለት ነው። ሂጂበት፣ አዎ ሂጂበት፣ ስሪ። በቃ አይዲያ እኮ ነው እያንዳንድሽ የምትሰጠው ማለት ነው። የሚዲያዋ ንግስት ማለት ነው። ሂጂበት፣ ምንም ማድረግ አይቻልም። አዎ ጾማችን ነው፣ ግን በጾም እንደዚህ አይነት ቪዲዮ ባንሰራ ደስ ይለን ነበር። ግን ሂጂበት፣ ምንም ማድረግ አይቻልም። ሂጂበት፣ ሂጂበት። ደግ አደረገች።